የግፍ አገዳደል ነው የተፈጸመው። የሟቹን ወንድም ቤትን ታጣቂዎቹ አቃጥለውታል። የአካባቢው ነዋሪም ወደ አጎራባች ቦታዎች ተፈናቅሏል። የሟች የቅርብ ሰው በኦሮሚያ ክልል ምስራቅ አርሲ ዞን ሮቤ ወረዳ የገደብሳ ደብረ ሰላም መድኃኔዓለም ቤተ ክርስቲያን አገልጋይና የሰባት ልጆች አባት ካህን በአሰቃቂ ሁኔታ በሸኔ በታጣቂዎች መገደላቸውን ነዋሪዎች ለቲክቫህ ኢትዮጵያ ተናገሩ። ግድያው አሰቃቂ መሆኑን፣ ሟች ቀሲስ ተስፋዬ ረታ ከቤታቸው በታጣቂዎች እንደተገደሉ፣ ባለቤታቸውም በተመሳሳይ ከተገደሉ ዓመት ከ6 ወራት እንዳስቆጠሩ፣ የ11 ዓመት ልጃቸውን በጥይት ተመትቶ ካህኑ በጥልቅ ሐዘን እንደነበሩ ነዋሪዎቹ አስረድተዋል። አንድ የካህኑ የቅርብ ሰው ለቲክቫህ ኢትዮጵያ ሲናገሩ፣ ካህኑን እጅግ በጣም አሰቃቂ በሆነ መንገድ ነው የገደሏቸው ሲሉ በተሰበረ ልብ ገልጸዋል። አካላቸውን አፍሰን ነው ይዘን የመጣ ነው። ሰዎች በቀየው ሄደው ለቃቅመው ግማሽ አስከሬናቸው ግማሽ አካላቸው በሮቤ ቅድስት ማርያም ቤተ ክርስቲያን እሁድ አርፏል። ግማሹን ደግሞ ትላንት ለቃቅመው ነው የቀበሩት። ለመናገርም ይዘገንናል ሲሉም አክለዋል። ካህኑን እባካችሁ ቦታውን ለቃችሁ ወደ ከተማው ኑ ብንላቸውም ቤተ ክርስቲያኑን ለቄ አልሄድም የሆነው ይሁን ብለው ሳይመጡ ቀሩ ብለው ሰኔ 21 ቀን 2017 ዓመተ ምህረት ቤተ ክርስቲያን ውለው ማታ ሲገቡ ጠላት ቀድሞ ቤታቸውን ምሽግ አድርጎ ጠብቆ ከምሽቱ 1 ሰዓት ገደማ ገደላቸው ሲሉም ተናግረዋል። የሟች ወንድም ደውሎ መከላከያ እንዲደርስ አደረገ። ካህኑ ግን ተገድለው ተገኙ። የግፍ አገዳደል ነው ያሉት እኚሁ አካል የሟቹን ወንድም ቤትን ታጣቂዎቹ እንዳቃጠሉት፣ የአካባቢው ነዋሪም ወደ አጎራባች ቦታዎች መፈናቀሉን ነዋሪዎቹ አስረድተዋል። በሌላ በኩል እናት ፓርቲ በሰሞነኛው የአማራ ክልል መቃ የተፈጸመው ግድያና በኦሮሚያ አርሲ ስለተፈጸመው ግድያ መግለጫ አውጥቷል። 16 ሰኔ 2017 ዓመተ ምህረት በምዕራብ ጎንደር ዞን ልዩ መቃ በታጣቂዎችና በመንግስት ጸጥታ ኃይሎች መካከል በተነሳ ግጭት መንገደኛና የእርዳታ ግብዓት የጫኑ ተሽከርካሪዎች ላይ በደረሰ ድንገተኛ ተኩስ በርካታ ሹፌሮችና የጸጥታ ኃይሎች መገደላቸውን ከአካባቢው ምንጮች አረጋግጠናል ያለው ፓርቲው በአጠቃላይ በጥቃቱ 100 በላይ ሰዎች እንደተገደሉና ከነዚህም ውስጥ 16 የሚሆኑት ሾፌሮች መሆናቸውን ሰምተናል ብሏል። ሁኔታው ከአእምሮ በላይ ነው። ሟቹ ከመብዛቱ የተነሳ አስከሬን በኤክስካቫተር ጭምር ሲነሳ ተመልክተናል ይላሉ እማኞች ሲል ገልጿል። በሌላ በኩል 21 ሰኔ 2017 ዓመተ ምህረት በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተ ክርስቲያን አገልጋይ የሆኑ ካህን ቀሲስ ተስፋዬ ረታ ከምሽቱ 1 ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸውን ከአካባቢው ምንጮች ማረጋገጥ ችለናል ብሏል። ያለፉትን 7 ዓመታት ኢትዮጵያ የንጹሃን ደም ጎርፍ ሆናለች ቢባል ከእውነት የራቀ አይደለም ያለው ፓርቲው በተለይ የሃይማኖት አባቶችና ሾፌሮች ግድያ የቀን ተቀን ዜና ነው ሲል ገልጿል። ሞቱንም ከማለባበስ በዘለለ ከዕቁብም የሚቆጥረው የለም። የኢትዮጵያ ሃይማኖት ተቋማት ጉባኤ አይነት ተቋማት እንኳን በየቀኑ የሚፈሰውን የካህናትና ቤተሰባቸውን ደም ጽዋ ሞልቶ ሲፈስ ድምፅ አያሰሙም ሲል ወቅሷል። ዓለም አቀፉ ማህበረሰብም የየቀኑ መረጃ ጠረጴዛው ላይ ደርሶት እያየ እንዳላየ ሆኗል። ሰብአዊ መብት ድርጅቶች ይሄ ጉዳያቸው አይደለም ሲል ገልጿል። ከተወሰኑ የማህበራዊ ሚዲያ ተሳታፊዎች በስተቀር አጠቃላይ ሚዲያው በፍርሃት ተሸብቦ ማኛና ብሎ ማቅረብ ዳገት ሆኖበታል። የንጹሃን ደም ግን አሁንም በየቀኑ ይጣራል ብሏል። ፓርቲው ጭፍጨፋውን በጽኑ እናወግዛለን፣ ለሞቱት ዕረፍተ ነፍስን፣ ለሟች ቤተሰቦችና ለየአካባቢዎቹ ማህበረሰብ ደግሞ መጽናናትን እንመኛለን ሲል ገልጿል። ቲክቫህ ኢትዮጵያ አዲስ አበባ። ቪዲዮውን በቀጥታ ይመልከቱ፣ ሰብስክራይብ ያድርጉ፣ ላይክ ያድርጉ፣ አስተያየት ይስጡ፣ ወዳጆቻችሁ ጋር ያጋሩ። አብራችሁን ስለቆያችሁ እናመሰግናለን።